የዛሬ ትምህርታችን አቶሚክ ማስ ኤንድ አይሶቶፕስ ነው። 1.42 ሁለት ነገር ነው። አቶሚክ ማስ አለ፣ አይሶቶፕስ አለ። አቶሚክ ማስ ምንድነው? the weighted average of the masses of all the naturally occurring isotopes of that element. አቶሚክ ማስ ማለት the weighted average of all naturally occurring isotopes. ይሄ ማለት ምንድነው? ሁሉም አይሶቶፕሶች አንድ ላይ ተደምረው የነሱ አማካይ ማሳቸው ማለት ነው። ሁሉም አይሶቶፕሶች አንድ ላይ ይደመሩና ከዛ ሲካፈሉ የሚገኘው አማካኝ ማስ አቶሚክ ማስ ይባላል። እዚህ ጋር ልብ አድርጉ ተማሪዎች። አይሶቶፕስ ምንድነው? እስቲ አይሶቶፕስ ምንድነው? አይሶቶፕስ ማለት atoms that have different numbers of neutrons and different mass number. አይሶቶፕስ ማለት ደግሞ atoms that have different number of neutrons and different number of mass number. አሁን አይሶቶፕስን ግልጽ ለማድረግ ተማሪዎች እስቲ የካርበን አይሶቶፕስ ካርበን 12 አለ፣ ካርበን 30 አለ፣ ካርበን 40 አለ። ይሄ ማለት ካርበን አይሶቶፕስ ነው። ካርበንን ሁላችንም እናውቃለን አይደል ተማሪዎች? ካርበን 12 ማለት ሃይ አባንዳንስ ያለው ነው። ፐርሰንቴጅ ኦፍ አባንዳንሱ 98.9% አካባቢ ነው። ካርበን 30 ማለት 1.1% ፐርሰንቴጅ አባንዳንስ አለው። ይሄ ደግሞ በጣም ስሞል ካርበን 40 ኒግሊጂብል ነው፣ ራዲዮ አክቲቭ ነው፣ ቬሪ አንስቴብል ማለት ነው ተማሪዎች። አሁን ስለ አይሶቶፕስ ግልጽ ላደርግላችሁ ፈልጌ ነው። አሁን ይሄ ካርበን 12፣ ካርበን 30፣ ካርበን 40 ሶስቱ ምን ይባላሉ? ካርበን ነው የሚባሉት። ካርበን ናቸው ሶስቱ። ነገር ግን ዲፈረንት አይሶቶፕስ ናቸው። አይሶቶፕስ ኦፍ ካርበን 12 እና ካርበን 30 የሚለያዩት በምንድን ነው? ነምበር ኦፍ ኒውትሮን ናቸው። ውስጣቸው ኒውክለሱ ላይ ያለው የኒውትሮን መጠን የተለየ ነው። ካርበን 40 ደግሞ ኒውትሮኑ የተለየ ነው። አሁን ፐርሰንቴጅ አባንዳንሱ 98.9% ማለት ምን ማለት ነው መሰላችሁ ተማሪዎች? ካርበንን አሁን ሳይንቲስቶች ካርበንን በደንብ ዲግ አድርገው ካርበን ናሙና ሲያገኙ ከዛ ካርበን ናሙና ውስጥ አብዛኛው ካርበን የሚገኘው ካርበን 12 ነው። አብዛኛው ናቹራሊ ኦከር የሚሆነው ወይም በተፈጥሮ ኤግዚስት የሚያደርገው ካርበን የትኛው ካርበን ነው? ካርበን 12። ካርበን 12 ደግሞ ኒውክለሱ ላይ 6 ኒውትሮን ያለው 6 ኒውትሮን 6 ፕሮቶን ካርበን 12 የምንለው። ካርበን 30 ደግሞ 1.1% ናቹራሊ ኦከር ይሆናል። አሁን ሳይንቲስቶች ናሙና በደንብ ፈልገው ካገኙ በኋላ ከዛ ናሙና ላይ 1.1% ካርበን 30 ነች። ግን ምንድነው እነዚህ የምንላቸዋለን? ካርበን አይሶቶፕስ እንላቸዋለን። ካርበን 40 ደግሞ በጣም አንስቴብል ራዲዮ አክቲቭ ነው። በጣም አንስቴብል ነው ተማሪዎች። ይሄ ደግሞ በጣም ኒግሊጂብል ነው። ኢሜንት ነው፣ በጣም ኢሜንት። ስለዚህ አሁን ስለ አይሶቶፕስ ነው እዚህ ጋር አሁን ማግለጽ የፈለኩት። ይሄ በአጠቃላይ ምን ይባላል? ካርበን አይሶቶፕስ። የእነዚህ አጠቃላይ ድምር ከዛ ሲካፈል ቁጥራቸው አማካኛቸው ምን ይሆናል? አቶሚክ ማስ ይሆናል ማለት ነው ተማሪዎች። አቶሚክ ማስ ማለት ምንድነው? የነዚህ አጠቃላይ አማካኝ the whole isotopes of the element, the average of the whole isotopes of the element ምን ይሆናል? አቶሚክ ማስ። አይሶቶፕስ ደግሞ ማለት ምንድነው? atoms that have different number of neutron and mass number. ማስ ነበር ማለት እቺ ነች ተማሪዎች። 12 የካርበን 12 ማስ ነበር ነች። 13 የካርበን 13 ስፔሲፊክ አይሶቶፕስ ማስ ነበር 13። ስፔሲፊክ አይሶቶፕስ ኦፍ ካርበን 40 ስንት ነው? 14 ማስ ነበር 14 ነው። ማስ ነበር እና አቶሚክ ማስ የሚለው እንዳይታጣባችሁ። አቶሚክ ማስ ማለት the average of the all naturally occurred isotopes ማለት ነው። የሁሉም አይሶቶፕሶች አማካኝ ማስ ነው አቶሚክ ማስ ማለት። ማስ ነበር ማለት ግን ስፔሲፊክ አይሶቶፕስ
ስፔሲፊክ አይሶቶፕስ ኦፍ ካርበን 40 ማስ ነምበሩ ስንት ነው? 40። አይ ቲንክ ግልጽ ነው ብዬ አስባለሁ። እስቲ አሁን እዚህ ጋር ሁለት ኤክሰርሳይሶች አሉ ተማሪዎች። እነዚህን ኤክሰርሳይዝ እናያቸው። ነምበር 1 how many protons and neutrons are in the nucleus of each of the following atoms? አሁን ምን ያህል ኒውትሮን እና ምን ያህል ፕሮቶን አለ በኒውክለስ ውስጥ? አሁን እዚህ ጋር ዚንክ ተሰጥቶናል። ዚንክ በዚንክ ኒውክለስ ውስጥ ስንት ፕሮቶን አለ? ስንት ኒውትሮን አለ? ከላይ የተጻፈው ዚንክ 30 አቶሚክ ነምበሩ ነው። ከፔሪዮዲክ ቴብል አቶሚክ ነምበር 30 ላይ ነው ዚንክ የሚገኘው አይደል? ሁላችንም እንደምናውቀው 64 ደግሞ ምንድነው? ማስ ነምበሩ ነው። አሁን 30ን ካገኘን ፕሮቶን ነምበሩ 30 መሆኑን ካወቅን ከማስ ነምበሩ ላይ 30 ስንቀንስ ማንን እናገኛለን? ነምበር ኦፍ ኒውትሮንን እናገኛለን። ስለዚህ ኒውትሮኑ ስንት ይሆናል ማለት ነው? ኒውትሮኑ 34። ፕሮቶኑ ስንት ይሆናል? ነምበር ኦፍ ፕሮቶኑ ጊቭን ነው፣ አቶሚክ ነምበሩ ማለት ነው። ቢ ላይ ሊድ ተሰጥቶናል። አሁን ይኸው አቶሚክ ነምበሩ ከታች አርጎ ይሰጣል፣ ማስ ነምበሩን ከላይ። አቶሚክ ነምበሩ 82 ነው አለ፣ ነምበር ኦፍ ፕሮቶኑ ማለት ነው። ነምበር ኦፍ ፕሮቶን ማለት ነው አቶሚክ ነምበሩ 82። ከ207 ላይ 82 ስንቀንስ ስንት ነው የሚሆነው? ነምበር ኦፍ ኒውትሮኑ ማለት ነው 125 ይሆናል ተማሪ። ይሄ ኒውትሮኑ ነው ወይ ደግሞ ፕሮቶኑ ነው። በኒውክለሱ ላይ ፕሮቶን እና ኒውትሮን አብረው አንድ ላይ ተቀናኝተው ይቀመጣሉ ተማሪዎች። አሁን አይሶቶፕስ የምንለው የተለያየ ነምበር ኦፍ ኒውትሮን ሲኖረው የዛ ኤሌመንት አይሶቶፕስ ነው እንላለን ማለት ነው። ካርበን 12፣ ካርበን 30፣ ካርበን 40 ያለው ኒውክለሱ ላይ ያለው የኒውትሮን መጠን ስለሚለያይ ነው። Question number 2. Two lithium isotopes, lithium 6 and lithium 7, have masses of 6.01512 and 7.016 atomic mass unit respectively. አሁን ሊቲየም 6 እና ሊቲየም 7 አለ። አሁን ማስ ነበሩ ስፔሲፊክ አይሶቶፕስ ማሱ ማለት ነው። የሊቲየም 6 ይሄ ነው 6.01512። የሊቲየም 7 ደግሞ 7.016 አቶሚክ ማስ ዩኒት ነው። አሁን ጥያቄው ምንድን ነው? which of these two occurs in greater abundance? greater abundance ያለው የትኛው ነው? greater abundance ማለት ቅድም ስለ ካርበን ስናወራ በከፍተኛ መጠን ኤግዚስት የሚያደርገው የትኛው ነው? ለምሳሌ ካርበን 12 greater abundance አለው፣ ምክንያቱም 98.9% ነው ፐርሰንቴጅ አባንዳንሱ ብያቸዋለሁ። አሁን የትኛው ነው ሃይ ፐርሰንቴጅ አባንዳንስ ያለው? ይህንን ለመመለስ እንዲያስችለን የሊቲየም አቶሚክ ማስ ነው መጀመሪያ የምናየው። አቶሚክ ማሱ 6.9 ነው። ሊቲየም አቶሚክ ማስ የሊቲየም አቶሚክ ማስ 6.9 ነው። አቶሚክ ማስ ኦፍ ሊቲየም አቶሚክ ማስ ኦፍ ሊቲየም 6.9 ነው ተማሪዎች። ይሄ 6.9 አቶሚክ ማስ ሁሉ ቀን ምን ብያቸዋለሁ? አቬሬጅ ነው የሚወሰደው። ቶታል አይሶቶፕሱ የሁሉም አይሶቶፕስ ውህቶች አቬሬጅ ተወስዶ ነው አቶሚክ ማስ የምናገኘው። ስለዚህ ይሄን ለመመለስ ቀላሉ ዘዴ ለዚህኛው የቀረበውን ቁጥር ነው የምንወስደው። አሁን ሊቲየም 7 6.9 ሞር የቀረበ ነው ከሊቲየም 6 ይልቅ። ስለዚህ ግሬተር አባንዳንስ ማን ይኖረዋል? ሊቲየም 7 ግሬተር አባንዳንስ ይኖረዋል። ሊቲየም 7 ሞር ግሬተር አባንዳንስ ይኖረዋል፣ ምክንያቱም ለአቶሚክ ማሱ ምን የሆነ ነው የቀረበ ነው ማለት ነው። አይ ቲንክ ለማብራራት በደንብ ሞክሬያለሁ ተማሪዎች። እዚህ ጋር ያየናቸው ነገሮች በሙሉ መጽሐፋችሁ ላይ ቴክስት ቡካችሁ ላይ ስላለ ገለጥ አድርጋችሁ እዛ ኤክሰርሳይሶቹን ካያችኋቸው እኔ ካብራራሁላችሁ ጋር ሞር ግልጽ ይሆንላችኋል ብዬ አስባለሁ። በሚቀጥለው ደግሞ በሌላ ቶፒክ እንገናኛለን።